በ2018 እኔ ቤት በጣም ትልቅ የእግዚአብሔር እጅ እየታየ ያለበት እግዚአብሔር እየካሰን ያለበት በእውነት ነውና ትላንትናዬን ማስታወስ አልፈልግም ግን እስራኤላውያኖች እግዚአብሔር ያደረጋላቸውን ነገር ከተሻገሩ በኋላ ረሱ ይላል። እግዚአብሔር ያደረገልንን ነገር መርሳት የለብንም። በእውነት ከግብጽ ባርነት ወጥተን ከእንደገና ለነጻነት ለድል ያበቃን ጌታ እንደገና ዛሬ ደግሞ የእናቶችን ቀን ምክንያት አድርጎ ልጄ አድጎ በቃ የራሱን ትዳር ጎጆ ይዟል። አሁን በቃ ያ ወንድ ልጅ ሲያገባ ቤት ትዳሩን አይደል የሚለው። በእውነት ነው የምለው የኔ ልጆች በጣም ይለያሉ። በእውነት ነው የምለው ይለያሉ። እንዲህ አይነት ልጅ ይስጣችሁ። አሜን። እንዲህ አይነት ልጅ ይስጣችሁ። ትዳርክ ይባረክ። ለኔም አሜን አሜን። ትዳር ይባረክ። ልጆቻችሁ ይባረኩ። አስተዋይ ይሁኑ። በቃ እኔ እንደገና እየለመለምኩኝ ነው። እንደገና እየጨመርኩ ነው። እንደገና ሻይን እያደረኩኝ ነውና ይሄ የማን እጅ ነው ብዬ ስመለከት የእግዚአብሔር ጣት ነው። ለካ የእግዚአብሔር ጣት ነው። አስገርመኸኛል፣ አስደንቀኸኛል። ይህን ቪዲዮ እያያችሁ ያላችሁ ሰዎች ምናልባት በእኔ እድሜ ያላችሁ ሰዎችም ትሆናላችሁ። ኢትዮጵያ ውስጥ ያላችሁ ቤተሰባችሁ፣ እናቶቻችሁ፣ አባቶቻችሁ ለካ ዛሬ እናቶቻችሁ ቤት ውስጥ ያላችሁ ሰዎች ግዴታ እንደኔ ማድረግ አይጠበቅባችሁም። እኔ ትልቅ ነገር አላረኩም። በእርግጥ ግን ደግሞ ግዴታ እንደኔ ማድረግ አይጠበቅባችሁም። ካላችሁ አበባ አንድ ፍሬ 30 ብር ነች። አንድ ፍሬ ይዛችሁ ሄዳችሁ መልካም እናቶች ቀን ብላችሁ ለእናታችሁ ብትሰጡ እናታችሁ በጣም ነው የምትደሰተው። ምክንያቱም ያመጣችሁትን ነገር ሳይሆን ያሰባችሁትን ነገር ነው የምታየው እናትና በዚህ አጋጣሚ ትልቅ ነገር ይሄ አትደሰትም ብላችሁ እንዳታስቡ። ትንሽ ነገር በቃ